እንዳልኳችሁ 185 ካሬ ላይ ነው ያረፈው። እንደምታዩት ቆንጆ ተደርጎ የተገነባ ቤት ነው። 40/60 የባንክ ኦፕሽን አለው። እንዲሁም 125,000 በካሬ ነው የሚሸጠው። ልክ ስትገቡ የሚያምር ዳይኒንግ ቴብል ከነ 8 አስቀማጭ ወንበሮች ጋር ታገኛላችሁ። ከዛ ፓርቲሽን አለ እዚህ ጋር። ከፓርቲሽኑ ጀርባ ሳሎኑን ታገኛላችሁ። ሳሎኑ በሚያምሩ ሶፋዎች እንደዚህ ታጅቦ እንዲሁም ካንቨስ ፔይንቲንግ፣ ራሱን የቻለ ኢንፎቴንመንት ስቴሽን፣ ከዛ የመጀመሪያውን ባልከኒ እዚህ ጋር ታገኛላችሁ። ኦፍኮርስ ሳሎኑ ምንም አይነት የመብራት ችግር የለበትም። ናቹራል ላይት እንዲሁም ስፖት ላይቶች ከስትሪፕ ላይት እንዲሁም ሻንደሌር አለው። ወደ ኪችኑ ስናልፍ ኪችኑ ሴንተር አይላንድ ቶፕ ላይት፣ 2 ወንበሮች ቁጭ ብለው ለሚያወሩ ወይም እዚህ ጋር መመገብ ለሚፈልጉ ክላይንቶቻችሁ ወይም ቤተሰብ አባላት ራሱን የቻለ ሙሉ ኪችን ወርድሮብ አለው። ኪችን ካቢኔቱ በላሚኔትድ MDF ፊኒሽ ነው ያለቀው። ካውንተር ቶፑም እንደዛው ፍሩት ማስቀመጫዎች እንዲሁም የተለያዩ አይነት ጌጣጌጦች አሉት። ስንቀጥል ደግሞ ሴንተር ላይት አለው። ሲንኩ በሚያምር ማት ብላክ ያለቀ ነው። ኦቨን ሲሊንደር አለው። ኦፍኮርስ እዚህ ጋር ደግሞ ፍሪጅ አለ። ከዛ በኋላ የመጀመሪያውን ኮመን ባዝሩም ማሳያችሁ። የመጀመሪያው ኮመን ባዝሩም አነስ ብላ ግን በቂ ናት። ቫኒቲ ሚረሩ የራሱ መብራት አለው። ቢልትን ነው። ሲንኮች እንዲሁም ቶይሌት ሲቱ ከቤስሊ የመጣ ነው። ኦቨርሄድ ሻወር ከነ ቴሌፎን ፖል አለ። ከዛ የመጀመሪያው ሜድሩም ወይም ፓንትሪ አድርጋችሁ መጠቀም የምትችሉት አነስ ብላ ግን ሰፊ በቂ ስፔስ ያላት ሩም አለች። ከዛ ከሷ ስትወጡ ላውንደሪ ሴክሽኑን ታገኛላችሁ። ላውንደሪ ሴክሽኑ በጣም በቂ ነው። ከዛ ወደ ኮሪደሩ ስናልፍ ኮሪደሩ እንደዚህ በምታዩት ቆንጆ ስፖት ላይት ታጅቦ የመጀመሪያውን ባትሩም በቀኝ በኩል ታገኛላችሁ። የመጀመሪያው ባትሩም ልክ እንደሌሎቹ ኦቨርሄድ ሻወር፣ ቴሌፎን ሻወር አለው። ከዛ በኋላ ቫኒቲ ሚረሩ ኦፍኮርስ መብራት አለው ልክ እንደሌሎቹ። ሲንኩና ቶይሌት ሲቱ ከቤስሊ መጣው። ከዛ አሁን ማስተር ቤድሩም